ራስን መግዛት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? በዚህ ቻናል የአባቶችን ምክር ይዤላችሁ እመጣለሁ። ሰብስክራይብ እንዲሁም ላይክ እያደረጋችሁ አበረታቱኝ። ራስን መግዛት። ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ መንፈሳዊው ሰው ካሉት ብቃቶቹ መካከል አንዱና ዋነኛው እርሱ ራሱን ለስጋ ምኞትና ለፍላጎቶቹ አሳልፎ አይሰጥም። ሕሊናው የኃጢአትን ምኞት ሲናፍቅ ይህን ሐሳቡን በመቃወም መንፈሱ እንዲትመራው በማድረግ ራሱን አጥብቆ ይገዛል። መጽሐፍ ቅዱስ እንዲህ ይላል፣ በመንፈሱ ላይ የሚገዛ ከተማ ከሚወስድ ይበልጣል። ምሳሌ 16:32። እንደ መድኃኒታችን ኢየሱስ ክርስቶስ ትምህርት ራሱን የሚገዛ ወይም የሚመራ ማለት ስጋው የጠየቀውን ሁሉ የማይሰጥ ይልቁኑ የሚቃወም ማለት ነው። ነፍሱን የሚወድ ያጠፋታል፣ ነፍሱን በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። ዮሐንስ 12:25። ራስን መግዛት በውስጡ የተለያዩ ክፍሎች እንዳሉት እርግጥ ነው። እነርሱም ምላስን መግዛት፣ ሐሳብን መግዛት፣ ልብን መግዛት፣ ስሜትን መግዛት፣ ሆድን መግዛት ናቸው። ራሱን የሚመራ ሰው እርሱነቱን ለእሴትና ለዓላማ እንዲሁም ለሕግና ደንብ ያስገዛል። ራሱን መምራት የማይችል ሰው ግን በእርግጥ እርሱነቱን ለጥፋት ይጋብዛል። ራሱን የሚገዛ ሰው ነፍሱን በእውነተኛ ፍቅር ይወዳታል። ራሱን የሚያቀናጣ ግን ነፍሱን ከማጣቱም በላይ ሌሎችም ከእርሱ ጋር አብረው እንዲጠፉ ያደርጋል። ራሱን አጥብቆ የሚጠብቀው በትጋቱ ነፍሱን ስለሚጠብቃትና በመልካም ሁኔታ ስለሚይዛት ያድናታል። አልፎ ተርፎ ሌሎችን ለማዳን ምክንያት ይሆናል። የራሱን አመለካከትና ግንኙነት በቅደም ተከተል ያደራጃል። በመጀመሪያ እግዚአብሔርን ያስቀድማል፣ በመቀጠል ሰዎችን ያስከትላል፣ በመጨረሻም ራሱ። ምላስን መግዛት። መንፈሳዊው ሰው ቃላት ወይም ሐሳቦች ያቀበሉትን ወደ አእምሮ የመጡትን ሁሉ በአንደበቱ አይናገራቸው። እያንዳንዱን ቃል ከአንደበቱ ከመውጣቱ በፊት ይመዝናል። የእርሱ ሚዛን የሚለካው የቃሉን ፍሬ ነገር ብቻ ሳይሆን ትክክል መሆኑንና አለመሆኑን ጭምር ነው። ከዚህ በተጨማሪ የእርሱ ዋና ዓላማው ቃሉ በሌሎች ሰዎች ላይ የሚያመጣውን ተጽዕኖ አጸፋና ውጤቱን ጭምር ነው። የምላስ ወይም የአንደበት ስህተት ውጤት ስጋን ማሳደፉንና የፍጥረቱን ሩጫ ማቃጠሉን የሚያውቅ ሰው ከመናገሩ በፊት ከፍተኛ ጥንቃቄ ያደርጋል። ያዕቆብ 3:5-6 ከነቢዩ ከዳዊት ጋርም ሆኖ አቤቱ ለአፌ ጠባቂ አኑር፣ የከንፈሮችን መዝጊያ ጠብቅ ይላል። እርሱ አንዴ ከአፉ የወጣው ቃል ተመልሶ ሊገባ እንደማይችል ያውቃል። ከዚህ በተጨማሪ ከአፉ የወጣው ቃል አድማጮቹ ጆሮ ከደረሰ በኋላ የተናገረው መልሶ ሊወጣው ወይም ይቅርታ ሊያገኝበት እንደማይችል አስቀድሞ ያውቃል። ከዚህ በኋላ ስህተቱን ለማስተካከል ቢጥርም ጥፋቱ በእርሱ ላይ ዕዳ ሆኖ እንደሚቆጠር አጥብቆ ይረዳል። ከሁሉ በላይ ደግሞ ጌታ እንደተናገረው እንደሚኮንንበት ያውቃል። ከቃል የተነሳ ትጸድቃለህና ከቃልህም የተነሳ ትኮንናለህ። ማቴዎስ 12:37